ሰላም ጤና ይስጥልን ውድ አድማጮቻችን እንደምንውላችኋል። ከጄኤፍኤም 106.7 የታህሳስ 24 ቀን 2018 ዓ.ም ከሀገር ውስጥና ከባህር ማዶ የተመራረጡ የኩለ ቀን 6 ሰዓት ዜናዎቻችን እነሆ ከሰዓት ጀምረው ወደ እናንተ መድረሳቸውን ጀምረዋል። ዜናዎቹን ወደ እናንተ በማድረስ ነው የምኑ የለት አብራችሁ ቆይታ አደርጋለሁ። ወደ በኋላ ከሀገር ውስጥና ከባህር ማዶ የተመራረጡ ስፖርታዊ መረጃዎችን ባልደረባው ሙክሪያ ሰፋ ወደ እናንተ የሚያደርስ ይሆናል። እንዲሁም በጥራት እንድንደመጥ በቴክኒኩ ረገድ ሮማን ማቴዎስ አብራን ቆይታ ታደርጋለች። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ከሀገር ውስጥ ቀዳሚ ወዳደረግነው ዜና አለፍን። ብስራተ ገብርኤል አካባቢ በአጥር የተዘጉ መንገዶችን የማስከፈት ስራ በመከናወን ላይ ነው ሲል ባለስልጣኑ ገለጸ። የአዲስ አበባ ከተማ መንገዶች ባለስልጣን በሁሉም ክፍለ ከተሞች ከታህሳስ 15 ቀን ጀምሮ በአጥር የተዘጉ የውስጥ ለውስጥ መንገዶች ለህብረተሰቡ ክፍት እያደረገ ይገኛል። በትላንትናው ዕለትም የማዕከላዊ መንገድ ኔትወርክ ማኔጅመንት ዳይሬክቶሬት በልደታ ክፍለ ከተማ ወረዳ 6 ብስራተ ገብርኤል ቤተክርስቲያን ፊት ለፊት በአጥር የተዘጉ የውስጥ ለውስጥ መንገዶችን በግብረ ኃይል ክፍት ማድረጉን አስታውቋል። በተመሳሳይም በባለስልጣን መስሪያ ቤቱ የሰሜን መንገድ ኔትወርክ ማኔጅመንት ዳይሬክቶሬት በለሚኩራ ክፍለ ከተማ ወረዳ 2 አያት ሪል ስቴት አካባቢ በአጥር የተዘጉ የውስጥ ለውስጥ መንገዶችን በማስከፈት ለህብረተሰቡ እንቅስቃሴ ምቹ አድርጌያለሁ ብሏል። በከተማዋ አንዳንድ አካባቢዎች የውስጥ ለውስጥ መንገዶችን በአጥር የዘጉ ነዋሪዎች መንገድ የዘጉበትን አጥር እያነሱ ቢሆንም ሌሎች አጥር ባልተነሳባቸው አካባቢዎች ባለስልጣን መስሪያ ቤቱ እየወሰደ ያለውን እርምጃ አጠናክሮ የሚቀጥል መሆኑንም ገልጿል። ሰሞኑን በተካሄደው የዘመቻ ስራ ከ100 በላይ በአጥር የተዘጉ የውስጥ ለውስጥ መንገዶችን ማስከፈቱን ባለስልጣኑ አስታውቋል። በጾታዊ ጥቃት ዙሪያ ያለውን የማህበረሰብ አመለካከት ለመቀየር የሃይማኖት አባቶችና የሀገር ሽማግሌዎች ተሳታፊ እንዲሆኑ ተጠየቀ። በማህበረሰብ ውስጥ ስር የሰደደውንና ለጾታዊ ጥቃት ተጋላጭነትን የሚጨምረውን የተሳሳተ አመለካከት ለመለወጥ የሃይማኖት አባቶችና የሀገር ሽማግሌዎች ግንባር ቀደም ሚናቸውን እንዲወጡ ጥሪ ቀርቧል። ጥሪው የቀረበው የኢትዮጵያ የህግ ባለሙያ ሴቶች ማህበር ከፈረንሳይ ኤምባሲ ጋር በመተባበር በባህር ዳር ከተማ ባዘጋጀው የግንዛቤ ማስጨበጫ ስልጠና ላይ ነው። በአማራ ክልል ባህር ዳር ከተማ በተካሄደው በዚህ መድረክ ላይ በጾታዊ ጥቃት ዙሪያ የሚታዩ ጎጂ ልማዶችና ተጎጂዎችን በማሸማቀቅ ባህልን ለመቀየር የመንግስት ጥረት ብቻ በቂ አይደለም ተብሏል። ይልቁንም በየደረጃው የሚገኙ የሃይማኖት አባቶች፣ የሀገር ሽማግሌዎችና ተጽዕኖ ፈጣሪ ግለሰቦች ያላቸውን ሰፊ ተሰሚነት በመጠቀም በማህበረሰቡ የሚመራ የባህል ለውጥ ማምጣት እንደሚጠበቅባቸው ተመላክቷል። መድረኩ የወሲባዊና ጾታዊ ጥቃት ተጎጂዎችን ያማከለ ምላሽ አሰጣጥን በትራውማ ኢንፎርድ ድጋፍና በአውንታዊ ውክልና ማሳደግ በሚል መሪ ቃል እየተገበረ ያለ የፕሮጀክት አካል ነው ተብሏል። ትኩረቱም ጥቃት የደረሰባቸው ሴቶችና ልጃገረዶች የሚሰጣቸው ድጋፍ ስነ ልቦናዊ ስብራታቸውን ያገናዘበ እንዲሆን ማድረግ፣ በሚዲያና በተለያዩ መድረኮች ስለ ተጎጂዎች የሚሰጠው ውክልና አውንታዊና ክብራቸውን የሚጠብቅ እንዲሆን ማስቻልና ተጎጂዎች ዳግም ለጥቃትና ለስነ ልቦና ቀውስ እንዳይዳረጉ የሚያስችል የጥንቃቄ አሰራርን መዘርጋት እንደሆነ ተገልጿል። ስልጠናው በባህላዊና ልማዳዊ እሴቶች ውስጥ ያሉ መልካም አጋጣሚዎችን በመጠቀም ጥቃትን ለመከላከል የሚያስችል አቅም ይፈጥራልም ተብሏል። በቀጣይም በሚዲያ ተሳትፎና በሰፊ የህዝብ ንቅናቄ የታገዘ ስራ በመስራት የሴቶችንና የሴት ልጆችን ደህንነት የተጠበቀ ለማድረግ መታቀዱም ተገልጿል። የኢትዮጵያ ንግድ ባንክ አጠቃላይ ተቀማጩን ከ2 ትሪሊዮን ብር በላይ አደረሰ። ባንኩ በ2025-26 በጀት ዓመት የመጀመሪያው አጋማሽ ብቻ ከ325 ቢሊዮን ብር በላይ ተጨማሪ ተቀማጭ በመሰብሰብ አጠቃላይ ተቀማጩን 2 ትሪሊዮን ብር መድረሱን በትላንትናው ዕለት አስታውቋል። የኢትዮጵያ ንግድ ባንክ ፕሬዝዳንት ተወካይና የኮርፖሬት አገልግሎቶች ተቀዳሚ ምክትል ፕሬዝዳንት አቶ ኤፍሬም መኩሪያ ባንኩ 3 ዓመት ባልሞላ ጊዜ ውስጥ አጠቃላይ ተቀማጩን በእጥፍ በማሳደግ 2 ትሪሊዮን ብር ማድረሱን ተናግረዋል። አቶ ኤፍሬም አፈጻጸሙ የ2030 የባንኩ ስትራቴጂ ውጤት መሆኑንና ይህም ለባንኩ ትልቅ ስኬት መሆኑን በመግለጽ ለስኬቱ መገኘት ከፍተኛ አስተዋጽኦ የነበራቸውን ሪጅኖች፣ ዲቪዥኖች፣ ዲስትሪክቶችን እንዲሁም መላውን ሰራተኛና ደንበኞችን ጭምር አመስግነዋል። ስኬቱ በቀጣዮቹ 6 ወራትም የተሻለ ለመስራት እንደሚያነሳሳና በበጀት ዓመቱ መጨረሻ 750 ቢሊዮን ብር አጠቃላይ ተቀማጭ ለማሰባሰብ ታልሞ የተሰራ መሆኑን ገልጸዋል።
ለዚህም ሁሉም የባንኩ ማኔጅመንትና ሰራተኞች የነበሩ ድክመቶችን በማረምና ጠንካራ ጎኖችን በማስቀጠል እንዲሰሩ ሲሉ አቶ ኤፍሬም አሳስበዋል። የኢትዮጵያ ንግድ ባንክ የቢዝነስ ተቀዳሚ ምክትል ፕሬዝዳንት አቶ ደረጀ ፉፋ በበኩላቸው ባንኩ በ34 ወራት ውስጥ የትሪሊየን ብስራትን መድገሙን አስታውሰው ከባንኩ ሪጅኖች እስከ ቅርንጫፎች ለዚህ ስኬት ለመብቃት በርካታ ውጣ ውረዶች መታለፋቸውን ጠቁመዋል። አቶ ደረጀ አክለውም በበጀት ዓመቱ 6 ወራት ብቻ የተገኘው ተቀማጭ ገንዘብ በየወቅቱ አቅማችንን በእጥፍ እያሳደገን ለመምጣታችንን ማሳያ ነው ብለዋል። የሙያ ምዘናና ሰርቲፊኬሽን አገልግሎት ዲጂታል ሊደረግ መሆኑ ተገለጸ። የሙያ ምዘናና ሰርቲፊኬሽን ሂደትን ሙሉ በሙሉ አውቶሜት በማድረግ ላይ አተኩሮ ሲሰጥ የነበረው ስልጠና መጠናቀቁ ተገልጿል። የስራና ክህሎት ሚኒስቴር የሙያ ደረጃና ስርዓተ ስልጠና ዝግጅትና ብቃት ምዘና መሪ ስራ አስፈጻሚ ወይዘሮ ማርታ ወልዴ እንደገለጹት አሰራሩ አውቶሜት መደረጉ ከብቃት ምዘናና ሰርቲፊኬት አሰጣጥ ረገድ በዘርፉ ለዓመታት ሲስተዋሉ የነበሩ በርካታ ችግሮችን በዘላቂነት ይፈታል ብለዋል። እንደ ኃላፊዋ ገለጻ ስራው በዲጂታል አሰራር መመራቱ በእጅ የሚሰሩ አሰራሮችን በማስቀረት የሐሰተኛ ሰርቲፊኬቶችን ስርጭት መከላከል እንደሚያስችልም ተገልጿል። አክለውም የምዘና የምዝገባ የውጤት መግለጫና የብቃት ማረጋገጫ ሰርቲፊኬት አሰጣጥ ሂደትን ከማፋጠን ባሻ